ሰላም እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን በጣም ደህና ነኝ። ለሙቀት የሚሆን በጣም ቀላል አሰራር ስራ ይዤላችሁ ነው ዛሬ የመጣሁት። እንደምታዩት እንደዚህ አይነት ዲዛይን ነው። ቶሎ ነው የሚያልቀው። በዛ ላይ ሙቀት እየገባ ስለሆነ አሁን እኔ ያለሁበት አካባቢ ሙቀት ያለበት አካባቢ ካላችሁ ይሄ ስራ በጣም ተመራጭ ነው። በዛ ላይ ቀላል ስራ ነው። ጀማሪዎች መስራት ትችላላችሁ። መስራት የምትችሉ ደግሞ ለእናንተ በጣም ቀላል የሆነ አሰራር ነው። እንደምትወዱት ተስፋ አደርጋለሁኝ። እንደ ሁል ጊዜ የሚያስፈልገን ኪሮሽ፣ ክርና መቀስ ነው። ከዚህ ቀጥሎ ደግሞ ያለውን ሌላውን ፓርት ለመስራት መርፌ ያስፈልገናል። ሳጥኗ ውስጥ ነች ያለችው እና ክራችሁን፣ ኪሮሻችሁን፣ መቀሳችሁን አዘጋጁና ወደ ስራው እንሄዳለን። ከዛ በፊት ለቻናላችን አዲስ ስለሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ራሩስን ከመሄዳችን በፊት ከይቅርታ ጋር አንድ ነገር ላስረዳችሁ። ብዙ ልጆች ስንት ሰንሰለት ነው የሰራሽው ምናምን እያላችሁ አብሶ ካርዲጋን የሰራኋቸውን ቪዲዮዎች ላይ ትጠይቁኛላችሁ በግልም እየመጣችሁና ትከሻችን የሁላችን ሰዎች የተለያየ ነው። እንደገና ደግሞ የምንጠቀመው የክር መጠን ቀጭንና ወፍራም ነው። እኔ በተጠቀምኩት ዳይሬክት ይሄኛውን ተጠቀሙ ብላችሁ ለእናንተ ትክክል ላይሆን ይችላልና ያገኛችሁት የክር ቁጥር ስለሚለያይ ይሄንን ክር ተጠቀሙ፣ ይሄን ኪሮሽ ቁጥር ተጠቀሙ ልላችሁ አልችልም። እንደዛ ብላችሁ ገዝታችሁ መጠቀም የምትችሉ ልጆች እንዳላችሁ አውቃለሁ። ግን ስራውን ቀለል እንዲያደርግላችሁ ክር ስትገዙ ሁል ጊዜ እንደምለው እላዩ ላይ የኪሮሹ መጠን ስለሚናገር በዛ መሰረት ብትሰሩት ደስ ይለኛል። ኢትዮጵያ ያላችሁ ደግሞ የምትጠይቁኝ በኢትዮጵያ ክር ይሄዳል ወይ ይሄ ስራ ብላችሁ ትጠይቁኛላችሁ። እኔ ልብስ በኢትዮጵያ ክር ሰርቼ አላቅም እና የሚሰሩትን ግን ሳይ በድርብ እያደረጉ 3-4 ድርብ እያደረጉ ተለቅ ባለ ኪሮሽ ሲሰሩ ስላየሁኝ እንደዛ አድርጋችሁ መስራት ትችላላችሁ። አሁን ወደ አሰራሩ እንሄድ። እሺ ወደ ስራችን ስንሄድ እኔ እችኛዋን ከለር ክር ነው የምጠቀመው። እናንተ በፈለጋችሁት አይነት የከለር ምርጫ መስራት ትችላላችሁ። የምናደርገው ሙሉ ቁጥር የሆነ ሰንሰለት እንሰራለን በትከሻችን ልክ ማለት ነው። የምትፈልጉት የሰንሰለት መጠን ድረስ በትከሻችሁ ልክ ከሰራችሁ በኋላ የምታደርጉት እዚች የመጀመሪያዋ ላይ 3 ሰንሰለት እንሰራለን። 1 2 3 ተጨማሪ 2 ሰንሰለት እንሰራለን። አጠቃላይ 5 ሰንሰለት ይሆንልናል። የመጀመሪያዋ እዚች ጋር የሞላንበት ቁጥር ሙሉ ቁጥር የሰራንበት ጋር ሄደን እንደዚህ አንድ ድርብ ክሮሼት እንደዚህ እንሰራለን። እንደዚህ አይነት ቪ ታመጣልናለች። ከዛ የምናደርገው ከታች ሰንሰል የሰራንበት 1 2 እንዘልና ሶስተኛው ጋር እዚህ ጋር ሄደን ድርብ ክሮሼት እንሰራለን። ከዛ 2 ሰንሰለት እዛው ተመሳሳይ ቦታ ላይ ሌላ ተጨማሪ ድርብ ክሮሼት እንሰራለን። አሁንም 1 2 ከታች እንዘልና ሰንሰለታችንን ሶስተኛዋ ላይ ሄደን እንደዚህ ጋር አድርግላችሁ ከዛ 2 ሰንሰለት እዛው ተመሳሳይ ቦታ ላይ ሌላ 1 ድርብ ክሮሼት እንደዚህ እንሰራለን። እንደዚህ ያደረግን ሙሉውን እስከ መጨረሻው እንሰራና እንደዚህ ነው የሚመጣልን ቪቪ ያለው ቅርጽ ማለት ነው። ከዛ እንደተለመደው እዚች ጋር 1 2 ዘለን የመጨረሻዋ ላይ እንሄድና ድርብ ክሮሼት 2 ሰንሰለት ከዛ እዛው ተመሳሳይ ቦታ ላይ ሌላ 1 ድርብ ክሮሼት እንደዚህ እንሰራለን። ከዛ ቀጥሎ የምናደርገው ስራችንን እንደዚህ አዙረን ቀጥታ እዚችኛዋ ጋር እንደዚህ አድርገን ጠልፈን እናስገባና 3 ሰንሰለት እንሰራለን። 1 2 3 ይሄ እንደ 1 ድርብ ክሮሼት ነው የምንቆጥረው። ከዛ ሌላ ተጨማሪ 2 ሰንሰለት እዛ ተመሳሳይ ቦታ እንደዚህ 1 ተጨማሪ ድርብ ክሮሼት እንሰራለን። ከዛ የምናደርገው እዚህኛው ጋር ድርብ ክሮሼት 2 ሰንሰለት እዛ ተመሳሳይ ቦታ ላይ
ሌላ ድርብ ክሮሼት እንደዚህ። ከዛ እዚህኛው ጋር እንደዚህ ያደረግን የሚደጋገም ስራ ነው። 2 ሰንሰለት፣ 1 ድርብ ክሮሼት፣ ተመሳሳይ ቦታ ላይ 1 ድርብ ክሮሼት እያደረግን ከሰንሰለታችን ጋር እንደዚህ እያደረግን እንሰራለን። በተመሳሳይ ልክ እዚች ጋር ስትደርሱ መጀመሪያ የጀመርንባት ቦታ ላይ አሳያችኋለሁኝ። እዚህ መጀመሪያ እንደዚህ 5 ሰንሰለት ሰርተን የዞርንበት ቦታ በግልባጩ እንደዚህ ነው የሚሆነው። እዛችሁ ቦታ ላይ ልክ እዚህ ጋር እንደጀመርነው በተመሳሳይ አድርገን እንደዚህ እየሰራን በመጣንበት መንገድ እዚቹ ቦታ ላይ 1 ድርብ ክሮሼት፣ 2 ሰንሰለት፣ እዛው ቦታ ላይ ሌላ 1 ድርብ ክሮሼት ይቅርታ፣ እንደዚህ ትሰሩና እዚህኛው ጋር እንደዞር ነው። ይሄንንም እንደዚህ ስራችንን እናዞርና ይቅርታ ግግግ የሚል ነገር ከሰማችሁ መኪና በግቢ ውስጥ በአጠገባችን ስላለፈ ነው። ይሄንን በጥልፍ እንደዚህ እናገናኝና እዚህኛው ጋር መተን 3 ሰንሰለት 1 2 3 እንደ 1 ድርብ ክሮሼት ነው የምንቆጥረው። ከዛ 2 ሰንሰል ተጨማሪ እንሰራና እዛው ቦታ ላይ 1 ድርብ ክሮሼት አልደጋግምባችሁ በተመሳሳዩ መንገድ እንሰራለን። አሁን የሰራ ነው ማለት ነው። በትከሻችሁ ልክ ያልኩት ይሄንን ነው። እዚህ ድረስ በጀርባው በኩል አድርጋችሁ ከፊት ለፊታችሁ እንደዚህ ለክታችሁ መስራት ትችላላችሁ። ከዛ ረጅም እጅጌ የሌለው ካርዲጋን አለ አይደለ? እንደሱ መስራት የምትፈልጉ ከሆነ በጣም ረጅም አድርጋችሁ መስራት ትችላላችሁ። ይሄ ግን ክሮፕ እንደዚህ ክፍት የበጋ ከላይ የምንለብሰው ስለሆነ ይሄን ያህል ነው እኔ የሰራሁት ማለት ነው። ይሄንን እናንተ በምትፈልጉት መንገድ ርዝመቱን ከሰራችሁ በኋላ ቀጥሎ የምንሰራው እችኛዋን ነው። እዚህ ጋር አንዱን ሰርቻለሁ፣ በዚህ ጋር ያለውን አሳያችኋለሁ ተመሳሳይ ስለሆነ ማለት ነው። ከሙሉ ቁጥር ላይ ስንት ቀንሰን ከዚህኛው ጋር እኩል እንዴት እንደሚመጣልን አሳያችኋለሁኝ። በድጋሚ አብራችሁኝ ቆዩ። ይሄ ትከሻችን ላይ እንደዚህ እጥፍ የሚለውን ቅድም ያሳየኋችሁን ለመስራት የምታደርጉት ይሄ ቪቪ የሰራ ነው ሙሉ ይሄ ትከሻችን አለ አይደለ? እዚህኛው ድረስ የምታደርጉት ከዚህ እኩል ቁጥር ትቆጥሩና መሀል ላይ እዚህ ጋር ማለት ነው 1 2 መሀል ላይ እንደዚህ የምትዘሉት ወይንም 3 አድርጋችሁ ከዚህኛው እኩል ቆጥራችሁ የኔ አሁን ይሄ 14 ቪ ሼፖቹን እዚህ ጋር ነች የምትሆንልኝ። ከዚህ ጋር ስቆጥረው 14 ነው የሚመጣው። የምታደርጉት መሀል ላይ 3 እንደዚህ ትተዋላችሁ። 3 የቪ ሼፕ ማለት ነው። ይሄንን እኩል ቁጥር በዚህኛው ጋም መስራት አለብን። ይሄን የሰራ ነው ሙሉ ወደ ላይ ነበረ። ስለዚህ የምናደርገው አሁን ይሄኛውን እንዴት እንደሰራሁት አሳያችኋለሁ። ስራችንን እንደዚህ እናዞርና እቺ 14ኛዋ ነች እኔ ስለቆጠርኩት እዚህ ጋር ስራችሁን የጨረሳችሁት ቦታ ጋር ማለት ነው ትመጡና ተመሳሳይ ይሄንኑ ስራ እንደዚህ ትንሽ የሸምቀቆ ትሰራላችሁ። እዚሁ ቪ ሼፕ ውስጥ ትገቡና 3 ሰንሰለት ትሰራላችሁ። 1 2 3 ከዛ በተመሳሳይ 2 ሰንሰለት አድርገን 5 ሰንሰለት ይሆንልናል። እዚሁ ቦታ ላይ ቪ ሼፕ እንሰራለን። ይሄንን እንደሰራ ነው ሙሉን ማለት ነው የጀርባችንን የፊተኛውን የምናደርገው እንደዚህኛዋ እንድትመጣልን በእያንዳንዱ ላይ እዚህ 14 ድረስ ነው እኔ የሚሄደው። እናንተ ትከሻችሁ ጠበብ ካለ 10ም ሊሆን ይችላል 12ም ሊሆን ይችላል። ሰፋ አድርጋችሁ ደግሞ ትከሻችሁ ያላችሁ እስከ 15 16 ሊሄድ ይችላል። ቁጥራችሁን እየቆጠራችሁ በሰንሰለት እንደነገርኳችሁ እንደዚህ ያደረግን እኔ 14 ድረስ ይሄድና ከዛ ደግሞ ተመልሼ ያሳያችኋለሁኝ። እንደምታዩት እዚች ጋር ደርሻለሁኝ። ይሄንን እኔ 3 ቪ ሼፕን የዘለልኩት እነዚህኛዎቹ 14 በዚህኛው ጋም 14 ቪ ሼፕን የሰራሁት። በተመሳሳይ እንደዚህ ወደዚህ ያደረግን አልነበረ የሰራ ነው። ስራችንን እንደዚህ እናዞራትና አሁንም በአንድ ጥልፍ እዚህኛው ጋር እንደዚህ እናስገባና
ኪሮሻችንን ከዛ 3 ሰንሰለት እንደ አንድ ድርብ ክሮሼት የምንቆጥረው 2 ሰንሰለት ተጨማሪ አድርገን እዛው ተመሳሳይ ቦታ ላይ ሌላ ድርብ ክሮሼት እንሰራለን። አሁንም እንደዚህ እያደረግን ድርብ ክሮሼታችንን እንሰራለን። አንድ ድርብ ክሮሼት፣ 2 ሰንሰል፣ አንድ ድርብ ክሮሼት ተመሳሳይ ቦታ ላይ ማለት ነው። ልክ እንደዚህ እያደረግን ከዚህ ወደዚህ ከዚህ ወደዚህ እያደረግን እችኛዋ እንደዚህ እጥፍ ትላለች እየተለቀ ሲሄድ ልክ እንደዚህኛው ማለት ነው። እንደዚህ እያደረግን ይሄንን በጀርባ ይሄ የጀርባ በሰራ ነው እኩል ይሄኛውንም እንሰራለን። ልክ እንደዚህ ሁለቱንም ማለት ነው። ይሄ ከፊት ለፊት አሁን የጀመርነው ቅድም ያሳየኋችሁ ነው። የጀርባውን ሰርተናል። ከዛ የምታደርጉት እችኛዋን እኔ ጀምሬያለሁኝ በተመሳሳይ መንገድ እኩል ያኖረው እዚህ ጋር ግማሽ ላይ ስለሆንኩኝ እዚህ ጋር አልደረስኩም። በተመሳሳይ መንገድ ይሄኛውን ፓርት ልክ እንደዚህኛው እዚህ ድረስ እኔ እዚህ ሆዴ ድረስ ነው ያደረኩት። እሱ ድረስ ትሰሩና ማለት ነው ክፍል 2 ላይ ዳርዳሩን እንዴት እንደምናሳምረውና እዚህ ጋር እንዴት እንደምንሰፋው አሳያችኋለሁኝ። እንደዚህ አጠር አጠር ሲል ለሌላም ሰዎች ሪኮመንድ ስለሚያደርግ ነው ቪዲዮ። ለእናንተም ረጅም አይሆንባችሁም። በክፍልና 1 እና 2 ሳደርገው ቀለል ብሎ ለሌሎችም እንዲታይ ይረዳልና ይሄንን ይመስላል። ከዛ ይሄኛውን ፓርት ጨርስና ክፍል 2 ላይ እንዴት እንደምንሰፋና እንደምንገጥመው በድጋሚ ደገምኩላችሁ አሳያችኋለሁኝ። ከነገ ወዲያ ፖስት አድርገዋለሁ ሐሙስ ማለት ነው። ሆነን ጨርስና እዚሁ ቁጭ ብዬ እጨርሳለሁ ብያለሁ ከእግዚአብሔር ጋር ሌላ ስልክ ጥሪ ምናምን የስልክ ካልመጣብኝ። በተረፈ ክፍል 2 ላይ እንገናኝ። እጅ ስራ ለሚሰሩ ሰዎች ሼር አድርጉላቸው። መለማመድ ለሚፈልጉ ለጀማሪዎች የሚሆን የሰራኋቸው ቪዲዮዎች ከዚህ በፊት አሉ። ሌሎች እጅ ስራ የሚሰሩ ልጆችንም ሁልጊዜ እጅ ስራ በሰራሁኝ ቁጥር ሊንካቸውን ከታች አድርጋለሁኝ። እኔም ማላቃቸው እናንተ የምታውቋቸው ዩቲዩብ ላይ እጅ ስራ የሚሰሩ ልጆች ካሉ ሜንሽን አድርጉልኝና ቻናላቸውን ሰፖርት እንድናደርጋቸውና ቻናላቸው እንዲያድግ ወደ ሌላ ሰዎች ጋር ተደራሽነት እንዲኖራቸው ማድረግ እንችላለን። ስራ እንዲያድግ በጣም እፈልጋለሁኝ በሁሉም ቦታና በርቱልኝ። ለምትሰሩ አብራችሁኝ ለምታግዙኝ ከልብ አመሰግናለሁ። በድጋሚ አዲስ ለሆናችሁ ለቻናላችን ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ባላችሁበት ሰላም፣ ጤና፣ ፍቅር እመኝላችኋለሁ። ሰላም